እያያችሁ ነው። ይህንን ያርድ ለማሳመር ነው ዛሬ። ይሄ ብራውን ሞልች ነው። ከአሁን በፊት እዚህ ጋር ዛፍ ምናምን ነበረበት እናችን አስተካክዬ አሁን በፊት ሬድ ነበር። አሁን ደግሞ ወደ ብራውን ቀይሬዋለሁ። እንግዲህ ስራ ሲሰሩ ማለት ነው። ይሄ ላንድስኬፒንግ ስራ በሚጠይቀን ነገር አንዱ ምንድን ነው? ትልቅ ትኩረት ያስፈልጋችኋል። ስራ የሚለውን ነገር ዝም ብሎ ብቻ አይደለም፣ በደንብ ማወቅ መቻል አለብን። ገብታችሁ ዩቱብ ላይ በደንብ ስለ ላንድስኬፒንግ መማር መቻል አለብን። ስለዚህ ይህ ነገር እግርችን ለብቻ ማለት ለብቻ ከትንሽ ለማጠር የብል የማደርግበት ይሄ ነው። እገለብጠዋለሁ። ቀዩ እንደዛ ሲታይ እስከዚህ ድረስ ይሄ ነው የሚመስለው። እኔ ደግሞ ብዙ ጊዜ ሞልች ሳረግ በትንሹ ምን ያህል ከበር ያደርጋል የሚለውን ነገር ላሳያል። 1 ኢንች 2 ኢንች የሚባል ነገር አለ። 1 ኢንች የሚባለው እቺ ነች። 2 ኢንች ነው። እኔ 3 ኢንች ድረስ ነው የማደርገው። አሁን እዚህ ጋር ገፋቢ ይሄንን ሞልች የማደርገው ጣቴ እዚህ ድረስ ይገባል። ስለዚህ በደንብ ነው ማለብሰው ማለት ነው። አንዳንዴ ዝም ብለው ለምሳሌ እቺ ጋር እንዲህ በትነውበት ይሄዳል። እንዲህ ተበትነውበት ይሄዳል። ሳታጥቅ ማለት ነው። ለምንድን ነው ያ ብዙ ኮስት ያደርጋል። ይሄ ሞልች ግን ያው በደንብ በንጽህና መስራት ግን ከፈለጋችሁ ለሰዎቹ በደንብ እስከ 3 ኢንች ድረስ ከበር ማድረግ አለባችሁ መሬቱ እንዲህ አለ ታች እንግዲህ የሞላሁት ነው። ላንድስኬፒንግ መስራት ማለት ብር መስራት ነው። የእጅ መጥቆር መድከም አይደለም። ጉልበት ይጠይቃል፣ ግን ጭንቅላት ነው። ጭንቅላታችሁ ካሳመናችሁ ምንም የሚያቅታችሁ ነገር የለም። ግን ቪዲዮ ማየታችሁ ጨርሱ። ሰብስክራይብ ማድረግ፣ ላይክ ማድረግ፣ ኮሜንት እንዳትተው። እሱ ነው ዋናው። ስራው ይሄ ቀላል ወይ ትንሽ ርካሽ ገንዘብ እንዳይመስላችሁ ኮስት ያደርጋል። አንዳንዶቹ ካምፓኒ ስትሄዱ በያርድ ነው $135 ቻርጅ ነው በአንድ ያርድ ማለት ታውቁታላችሁ። ስለዚህ ያችን ነገር መረዳት መቻል አለባችሁ። ቢዝነሱ የምታስቡ ሰዎች